ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ዝት ይበልልኝ ውድ ቤተሰቦቼ። ያው እንዳያችሁ ዲና ማለት ነው እየተቃጠለች ነው ተንኮሏ ማለት ነው። ያው ለሷ በድብቅ ደብዳቤ የሚልከው የሚደውልላት ያው የዶክተር ባል ነው ማለት ነው። የስ ባል የምትሉ ላይክ አሳዩኝ ማለት ነው ውድ ቤተሰቦቼ። ያው እሱ ደውሎ ፈገግ በሊ አትጨናነቂ እያለ እንደዛ ያላት ነበር ማለት ነው። እየቀለደ ማለት ነው። ያው እነሱ ማርኮና ዲና አያውቁትም ማለት ነው። ባለፈ ደብዳቤ ልኮ ነበር፣ ስልክ ላይ ደግሞ እየደወለ ነበር ማለት ነው። ያው እሱ ነው የዶክተራ ባል ነው ማለት ነው። ከዛ ዲና ላይ ደግሞ ያው እየተናደደች ነበረች። ማነ እያለች ነበረች። 200 ልስጥ 400 ልስጥ ብር እያለች ነበረች ማለት ነው። እየቀባጠረች ነበረች። ከዛ ዲና ተንኮሏ ማለት ነው ለልዩ ልታወጣት ከዚህ ቤት ልናባረራት ብላ ከማርኮ ተመካክራ ያው ብር የነበረ የአብርሃም የደበቀው ብር የነበረ ለማርኮ አንዳንድ ነገራት ለመግዛት ብሎ የደበቀ የነበረው ከሱ አንስታ ማርኮ አንድ ነገር አስባለው አለትና ለማርኮ ማለት ነው ምን አስብሽው አላና ብርዜ ያንተ ነው አብርሃም ልሰጥህ ነው ከዛ ልዩ እንደሰረቀችው ያው እናርገው አለችና ስለ ደግሞ ጥሩ ሀሳብ ነው አላትና ተስማሙ። ሁለታቸው ባልና ሚስት ወደ ልዩ ክፍል ገቡና ወደ ሳንጣ ከተቱት ማለት ነው። ከዛ ከከተቱት አሁን ዛሬ ነው የምትወጣው እያሉ እየሳቁ ነበረው። አብርሃም ደግሞ ሲመጣ ያው በፊት በስርቆት ስለማውቃት ሲመጣ ደግሞ ልዩ እንደሰረቀችው እናምነዋለው አለችና ተማካከሩ ማለት ነው። አብርሃም ደግሞ እየመጣ ነበር ማለት ነው። ከእንትኑ የሄደው ተመልሰዋል ነበር። ከዛ መጣና ስለ ደግሞ እየተናገረው እየሰማ እሱ ቶሎ ሄዶ ምን ሆናችሁ አለውና እነሱ ደግሞ በጣም እያጨናነቀቸው ነበር። ለልዩ አምጪው ብሩ አንቺ ነው የሰረቅሽው፣ የት ነው ያርግሽው፣ የት ነው የከትትሽው፣ እንደዛ እያለች ነበር ዲና ማለት ነው። ወደ ቤተሰቦቼ ሬታ እንትን ጉንፋን ስለያዘኝ ነው። ከዛ ሳለ ደግሞ ግራ ገባት ማለት ነው። ልዩ ግራ ገባት። የምን ብር ነው? ምን ነው ስርቆት? እኔ አልሰረቅኩም፣ ምንድን የምትናገሩት? እንደዛ እያለች እያለቀሰች ነበረች። ሁሉ ጊዜ ነው የምታለቅሰው ልዩ ሁሉ ጊዜ ማለት ነው። ከዛ እያለቀሰች ካለች አብርሃም መጣና ምን ሆናችሁ ነው? ድምጻችሁ እኮ ከፍ እያለ ነው፣ ወደታች እኮ እየሰማ እስከታች እኮ እየተሰማ ነው። ምን ሆናችሁ ሲላቸው አባቴ ትችዋለሽ ደግሞ ዲና ማለት ነው ማለት ትወና በጣም ነው የምትችለው። አባቴ እንኳን መጣህልኝ። ልዩ የምትባል ሰው ብር ሰረቀች አለችትና ስለ ደግሞ ያው ምክንያቱ የልዩ ጓደኛ በፊት ቤትህ ተመልከት ቤትህ ምን እየሆነ ነው ስላለው ስለ ደግሞ ተነኮለ ማለት ነው። ነቃ። አብርሃም ያው ፈዛዛ ነበር እንደምታውቁት ማለት ነው። ማለት የሆነ ነገር ሰው ሲነግሮት አያምንም፣ ዝም ብሎ ነው የሚያልፈው ማለት ነው። ከዛ የልዩ ፍቅረኛ ስለነገረው ስለ ደግሞ ነቃ ማለት ነው። ከዛ ትውስት አለው የበፊቱ የልዩ ፍቅረኛ ቤትህ ተመልከት ልዩ ለደግሞ ማርኮና ዲና የልዩ እህት በእህቷ ስለአፈራሯት ነው እንደዛ ያለች የውሸት የተናገረች። አዎ እየሰረቅኩ ያለች እንጂ እሷ ሰርቅ አይደለም አለው ነበር በፊት እንዳያችሁ ማለት ነው፣ እንደሰማችሁ። ከዛ አብርሃም ደግሞ ትውስት አለው ማለት ነው። ከዛ ዲና የት ነው ያርግሽው ብላ የእሷ ሳንጣ ስትጎረጉር መላብሱ ስተንዘልዝል አብርሃም ደግሞ በጣም እየተናደደ ነው። ዲና ተይ ሁለታችሁ የሚነግራችሁ ነገር አለ አሉና እነሱ ደግሞ ያው ፈሩ ውስጣቸው ማለት ነው። ያው ተንኮላቸው እንዳይሰማ እንዳያውቃቸው ብሎ ፈሩ ማለት ነው። ከዛ አባቴ በሳ ነው የምትቆረቆረላት እንደዛ አለችው ማለት ነው። አብርሃም ደግሞ በጣም ተናድዷል ማለት ነው። ልዩ አልሰረቀችም። ለምንድን ነው የእሷ ሳንጣ እንደተደበቀ እንዴት አወቅሽው ሲላት ማለት ነው። አፈጣጠላትና ሳለ ደግሞ ላሳይህ ነው እዚህ ነው የደበቀች እንደዚህ ያለች። ማርኮለ ደግሞ አዎ እሱ ነው ደብቃ ትሆናለች ብሎ ከሚስቱ ጋር ከዲና ማለት ነው ሆነ ማለት ነው። ከዛ መላብሱ ሲዘለዘል መላብሱ ሲፈተሽ ማለት ነው ብር የለም ማለት ነው።
በጣም ያሳፍራል ማለት ነው። በጣም እርግጠኛ ሆና ከአብርሃም ፊት ሆና ማርኮና እሷ እዚህ ነው ያለው ብሩ ስትል በጣም ያሳፍራል ማለት ነው። በጣም በቁም አቀረች ማለት ነው። የደበቀችው ደግሞ ያው ዶክተራ ነው ማለት ነው። ዶክተር በጣም ብልጥ ነች በጣም ማለት ነው። ያው ማርኮና ዲና ወደ የሳ ክላስ የልዩ ክላስ ሲሄዱ እሳ እያየች ነበር ማለት ነው። ተደብቃ እያየች ነበር። እንዴ ምንድነው? ምን ሊያደርጉ ነው ወደ ልዩ ቤት የሚገቡ እያለች ነበረች። ከዛ ተደብቃ ዶክተር ደግሞ ተደብቃ ሲሄዱ ማለት ነው። ተደብቃ ገባችና ሳንጣው የኮተቱ ብር ወሰደችው ማለት ነው። አጋላገለቻት ለልዩ ማለት ነው። ልዩ ልትባረር ነበረ። አብርሃም ደግሞ ብሩ ከተገኘ ከሳንጣው ለባረራት ነበር ማለት ነው። ግን ሀቄ እዚህ ነው ማለት ነው። ሀቄ ከዛ ጦር አረገች ዶክተር ማለት ነው። ዲናና ማርኮለ ደግሞ ተፋጠጡ ማለት ነው። ተፋጠጡ። የት ሄደ የት እያሉ ነበረ በውስጣቸው ማለት ነው። ከዛ ዲና ብሩ ካጣች ተናደደች። በውስጣ የት ነው የሚሄደው? የት ይሄዳል? ማን ነው የወሰደው? እዚህ እኮ ነው የኮተትኩት እያለች እያሰበች ነበረች በውስጣ ማለት ነው። አብርሃም ላይ ደግሞ ሁል ጊዜ ለልዩ ልዩ እንደዛ አታርግም። ልዩ ከቤት በጭራሽ እናንተ ከቤት ልታባረሯት ነው። ልዩ ግን እዚህ ቤቷ ነው አለ። በጣም ተቆጣ። በጣም ማለት ነው። በጣም ልዩ ደግሞ ያው ብሩ አየችና አልሰረቀችም። ከዛ ደስ አላት ማለት ነው። ከዛ ማርኮና ዲና አብርሃም ኑ ወዳታች የሆነ ነገር ልንገራችሁ ብሎ ወሰዱና ልዩ ለደግሞ ዶክተር ኒ አለቻትና እኔ ነው የደበቅኩ ብሩ ወደ ክፍልሽ ገቡ ነበር። ለአንቺ በስርቆት ሊይዝሽ ነበር። ከዛ ላባረርሽ ነበር በለ አለችና ከዛ ብሩ እኔ ነው የደበቅኩት አለት። ከዛ ልዩ በጣም ደስ አላት። ልዩ ዶክተር ይቅርታ አርግልኝ፣ በዚህ በፊት ብዙ ነገር ተናግሬሻለሁ እና ይቅርታ አርግልኝ፣ አንቺ ግን ከጎኒ ሆነሻል እንደዛ እያለቻት ነበር። ከዛ ዶክተር ደግሞ ችግር የለውም ከአሁን በኋላ ከአንቺ ጋር ነኝ፣ ለአብርሃም ደግሞ በምንም ተአምር ያው በመድኃኒት ሆነ በሌላ አልሰጠውም አለች እና ዶክተር እኔና አንቺ እንበቀለዋቸዋለሁ አለች፣ ሁለታችሁ ማለት ነው። ከዛ ተስማሙ። ከተስማሙ በኋላ አብርሃም ደግሞ ለምንድን ነው እንደዛ አረጋችሁ? ለልዩ እንዴት አስባችሁ? እንዴት ወደ ሳንጣ እንደከተተች እንዴት አወቃችሁ እናንተ አለውና እነሱ ደግሞ ተፋጠጡና ያው እሱ አብርሃም ካጨናነቃቸው ያው እነሱ ደግሞ ዝም አሉ ማለት ነው። ምክንያቱም ያው እነሱ አውቀው ነው ያረጉ ማለት ነው። ለተንኮል ብለው ነው ያረጉ። ከዛ ዝም ሲሉ ማርኮ ከአሁን በኋላ ከዚህ ቤት ውጣ እንዳትመለሳልና ዲና ደግሞ በጣም ተናደደች። በጣም እሱ ከወጣ እኔ እወጣለሁ እንደዛ እያለች ነበረች። አንቺ ሚስቴ ነሽ፣ እርጉዝ ስለሆንሽ ነው። እምቢ ካልሽ ደግሞ ከወንድምሽ ጋር ልትሄድ ከፈለግሽው ሂዲ ዋላ እና እሳለ ደግሞ ተቃጠለች ማለት ነው። ማርኮ እየተናደደ ነበር። ያው ማርኮ ሳንጣው ይዞ ሄደ ማለት ነው። እሳለ ደግሞ እያለቀሰች ነበረች። ለብቻ እዚህ አይሆንም፣ እንሄዳለ፣ ይብቃኝ፣ ወደ ልጆችን እንሄድ እያለች ነበረች ማለት ነው። ውድ ቤተሰቦቼ እዚህ ይመስላል። ውድ ቤተሰቦቼ ያው በሌላ ቪዲዮ እስከሚመጣ ድረስ ሰላም ሆኑልኝ። ሳብስክራይብ ያደረጋችሁ ሳብስክራይብ አድርጉልኝ። ቤተሰብ ያልሆናችሁ ቤተሰቡ ሁኑ። ወዳችኋለሁ፣ በጣም ወዳችኋለሁ ውድ ቤተሰቦቼ። ባይ ባይ።